ሰላም ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እንግዲህ ለመጀመሪያ ጊዜ ወደ ዩቲዩብ ብቅ ብያለሁኝ። በተደጋጋሚ እኔን የምታውቁኝ በቲክቶክ ላይ ሲሆን ቲክቶክ ላይ ግን የምለቃቸው ቪዲዮዎች በብዛት እይታ ያገኙ አይደለም። ለቲክቶክ የማይፈቀዱ አንዳንድ ቪዲዮዎች ስለምሰራ ቲክቶክ ገና ሳይታዩ እየዘጋቸው ስለሆነ በዩቲዩብ ብቅ ብያለሁ ማለት ነው። እንግዲህ ለዚህ ቤት አዲስ የሆናችሁ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ እንድትጀምሩ ማለት ነው። ከዚህ በኋላ ሰፋ ያለ ቪዲዮ እየሰራውን ለእናንተ የማቀርብላችሁናል ማለት ነው። ዛሬ እንግዲህ ላወራ የፈለኩት ልነግራችሁ የፈለኩት ኢንፎርሜሽን በዱባይ ላይ ስራ፣ በኢማራት ላይ በአጠቃላይ በሁሉም በሰባቱ ከተሞች ላይ ስራ እንዴት ነው ሰው ስራ ወደ ካምፓኒ የተሻለ ስራ ካምፓኒዎች ሊገባ የሚችለው እንዴት ነው የሚለውን ነገር ዛሬ እናወራበታለን ማለት ነው። እንግዲህ ኢማራት ውስጥ ብዙ ካምፓኒዎች፣ በጣም በርካታ ካምፓኒዎች አሉ። እጅግ በጣም ብዙ ካምፓኒዎች አሉ። እነዚህ ካምፓኒዎች በየጊዜው የሰው ኃይል ይፈልጋሉ ማለት ነው። በየጊዜው ቅጥር አለ። በየጊዜው ሰራተኛ እየቀጠሩ ይገኛሉ ማለት ነው። በየሰዓቱ በየጊዜው። ኢትዮጵያውያን ግን እዚህ መጥተው ደግሞ ስራ አጣን፣ ተንገላታን፣ እንደዚህ ሜዳ ላይ ወደቅን፣ ብዙ ነገር ነው የምናየው በቲክቶክ በተለይ ማለት ነው። እና ይሄ የሆነበት ምክንያት ለኢትዮጵያውያን ብቻ ተለይቶ ስራ መጣቱ ጫና የፈጠሩ የሚለው ነገር በአጭሩ ለመዳሰስ ሞክራለሁ ማለት ነው። ከራሴ ከግሌ ከገጠመኝ ጋርም ተያይዞ ማለት ነው። አንደኛው ዋናው ምክንያት ለኢትዮጵያውያን ስራ የሚጠፋበት ምክንያት ትልቁ ነገር ካምፓኒዎች እኛ ለሰዎች ስራ ለመፈለግ ስናገኛቸው አንዳንድ ነገሮችን እዛ ካምፓኒ የሚሰሩትን ሰዎች በተለይ ኤችአር ላይ የሚሰሩትን ሰዎች ስናናገራቸው የሚያስቀምጡት እንትን አለ፣ ምክንያት አለ ማለት ነው። ምንድነው ምክንያቱ? ኢትዮጵያውያን አድምተው ስራ አይሰሩም። አንዳንዶቹ ማለት ነው አድምተው ስራ አይሰሩም የሚሉ አሉ። አንዳንዶቹ ደግሞ ስራ ይሰራሉ ግን ካንስሌሽን ይጠይቃሉ። በቃ ተደጋጋሚ አንድም ሰው 2 ዓመት ኮንትራት የፈረመውን ኮንትራት የሚጨርስ ኢትዮጵያዊ የለም። ብዙ ጊዜ ኢትዮጵያውያን ካንስል ያደርጋሉ፣ ረግተው አይሰሩም ብለው ቅሬታ ያቀርባሉ ማለት ነው። ሌላው ደግሞ ምንድነው የቋንቋ ችግርም አለባቸው። ከሰው ጋር ለመግባባት የቋንቋ ችግር ስላለባቸው ከሌሎች ሀገሮች ዜጎች ጋር ተግባብቶ ለመስራት ተስማምቶ ለመስራት ይቸገራሉ። በቋንቋ ምክንያት በጣም ይቸገራሉ። አለመግባባቶች በጣም ይፈጠራሉ። የስራ ቦታ ላይ መጨቃጨቅ አለ፣ ብዙ ነገር አለ በኢትዮጵያውያን ላይ ብለው ብዙ ጊዜ የሚያቀርቡት ነገር አለ ማለት ነው ካምፓኒዎች። ስለዚህ በዚህ ምክንያት እንግዲህ ይህንን ሊያደርግ የሚችለው መቼም ሁሉም ኢትዮጵያዊ አይደለም፣ የተወሰኑ ግለሰቦች ናቸው። ግን በነዛ ግለሰቦች ምክንያት አብዛኛው ኢትዮጵያውያን የማግኘት እድሉ በጣም ጠቧል ማለት ነው። በዚህ ምክንያት ነው አሁን ለኢትዮጵያውያን ስራ የማይገኝበት ምክንያት። ካምፓኒዎችም ኢትዮጵያውያን መጀመሪያ ገና ሄዳችሁ ኢንተርቪው ስታደርጉ ምንድነው ናሽናሊቲ ይላሉ። ኢትዮጵያዊ ካላካቸው አያሳልፉም፣ ኢንተርቪው ማለት ነው አያሳልፉም። እነዚህ ናቸው ምክንያቶቹ ማለት ነው። ሌላው ደግሞ ምክንያት ምንድን ነው? ተጨማሪ ሲቪያችን ነው። ሲቪ ላይ እኛ ኢትዮጵያውያን አናተኩርም ማለት ነው። ሲቪ ነቅላ ነገር ነው የምናየው ማለት ነው። ስለዚህ ሲቪያችን ስናሰራ ዝም ብለን በሞባይል በአፕሊኬሽን ምናምን ሰርተን ምን ሰዎች አለን ማለት ነው። እንደ ነገሩ የምንሰራ ሰዎች አለን። እንደ ነገሩ አይሰራም ሲቪ ማለት ነው። ሲቪ ከተሰራ ፕሮፌሽናል የሆነ ዲጂታል የሆነ ሲቪ ሰሪዎች ሲቪ ዴቨሎፕ የሚያደርጉ ሰዎች አሉ። እነሱ ጋር ሄዳችሁ አሰሩ ካልቻላችሁ ማለት ነው። በቃ በጥቅሉ ሲቪ በግል ባሰሩ በቃ ይመረጣል ማለት ነው። በግላችሁ አትስሩ። እናንተ በኮምፒውተር የሚሆን በሞባይል አትስሩ። ሄዳችሁ አሰሩ። እንትን ታይፕ ሴንተር ማለት ነው። ታይፕ ሴንተር አለ። የትኛውም ቦታ ላይ ታይፕ ሴንተሮች አሉ። ኢትዮጵያ እነዚህ ኮፒ ቤት እንደምንላቸው ማለት ነው። እዚህ ደግሞ ሌላ ስም አላቸው። እነሱ ጋር ሄዳችሁ አጽፉ። 10 ድራም ወይ 15 ድራም ነው ማጻፍ አለባችሁ ማለት። ሲቪያችሁ ገላጭ መሆን አለበት። ስለ ሲቪ ብዙ ጊዜ አውርቻለሁ ማለት ነው። ስለ ሲቪ አስተዳደር ፎርማት ሙሉ አዘጋጅቼ አስቀምጫለሁ፣ እዛ ቴሌግራም ላይ አስቀምጫለሁ። ስለዚህ ሲቪ ስታሰሩ ስታንዳርዱን የጠበቀ መሟላት አለበትን ነገር ያሟላ ደረጃውን የጠበቀ ሲቪ አሰርታችሁ ሂዱ። ገና ሲቪውን አይተው ወይ ጥሏችኋል ወይ ያሳልፏችኋል ማለት ነው። ሲቪ ያለው ነገር አንብበው። ሲቪ ደግሞ ቀድማቸው የምትልኩ ከሆነ ነው ወይ በኢሜል ወይ በዌብሳይት ገና ሲቪ ላይ አይተው እዛው ይጥሏችኋል፣ ሳይጠሯችሁ ማለት ነው። ኢንተርቪው ሳትመጡ በአካል ሳያገኟችሁ እዛው በሲቪ ትልቋላችሁ ማለት ነው። ስለዚህ ሲቪያችሁ ጠንካራ መሆን አለበት ማለት ነው። ይሄ ነው። ሌሎች ምክንያቶች ቅድም እንዳልኩት እዛ ከሄዳችሁ በኋላ ካንስሌሽን የምትጠይቁ ሰዎች ደግሞ ለሌላው ሰው በር እየዘጋችሁ ነው ማለት ነው። ሌላው ሰው ከእናንተ በኋላ ስራ ለሚገባ ሰው በር እየዘጋችሁበት ነው ያላችሁት ማለት ነው። ምክንያቱም
እናንተ ካንስል በጠየቃችሁ ቁጥር እናንተ እዛ ችግር በፈጠራችሁ ቁጥር ሌላም ኢትዮጵያውያን ተመሳሳይ ነገር ያደርጋል ብለው ስለሚያስቡ ለኢትዮጵያውያን እድል አይሰጡም ማለት ነው። እስቲ ሌሎች አፍሪካዎችን እንመልከት፣ ከኢትዮጵያ ውጭ ያሉት ማለት ነው እንመልከት። ኡጋንዳ፣ ጋና፣ ካሜሮን በብዛት ያሉት እነሱ ናቸው። ናይጄሪያ፣ ስፔሻሊ ናይጄሪያ በእርግጥ ብዙ ካምፓኒ ጋር ተፈላጊ አይደሉም። እነዚህ ቅድም የጠሯቸው ካምፓኒዎች በብዛት ነው ያልኩት እንጂ ብዙ አሉ። ቶጎ አለ፣ ኢጂፕት አለ፣ ሱዳን አለ፣ ኬንያ በብዛት አለ። በተለይ ኬንያ ራሱ፣ ሶማሌን እስካሁን ድረስ ያላገኘሁት። ሌሎች አፍሪካኖች በሙሉ አሉ እዚህ ማለት ነው። ከደቡብ አፍሪካ ውጭ አሉ። እነሱ የሚሰሩትን ስራ ኢትዮጵያውያን መስራት አያቅታቸውም። እነሱ የሰሩትን ስራ ኢትዮጵያውያን መስራት አያቅትንም። እነሱ የተለየ እውቀት ስለኖራቸው አይደለም። እነሱ አገባቡን፣ አካሄዱን፣ ሲስተሙን ስለሚያውቁ ነው። እኛ ደግሞ ሲስተሙን ደግሞ እየነገርናችሁ ነው። እኛ እንደምንነግራችሁ ነገር እናንተ አትሰሙም። ስለማትሰሙ ነው። እኛ ብዙ ጊዜ እያወራ ነው ቲክቶክ ላይ። እኔ ቅርብ ጊዜ ነው የመጣሁት። እኔ እኮ የሚሰሩ ሰዎች አሉ። በተለይ እነሱ ሰልችቷቸው የተውም አሉ። አሁንም ደግሞ እንደዚህ ኢንፎርሜሽን ሰጡ ሰዎች ደግሞ አሉ ቲክቶክ ላይ አያለው። ብዙ ጊዜ ማለት ነው ደጋግ ሰዎች አያለው ቲክቶክ ላይ ሶሻል ላይፋቸው በአካል ታገኛቸው ሌላ ሰው አሁኑ አላውቅም፣ ግን ቲክቶክ ላይ ግን በጣም ብዙ መልካም ሰዎች ደግሞ አሉ። እንደዚህ አይነት መረጃ የሚሰጡ ሰዎች ማለት ነው። ግን የሚከተል ሰው የለም፣ የሚሰማ ሰው የለም አሁንም ማለት ነው። ስለዚህ አንድ ካምፓኒ ከገባችሁ በኋላ እንደምንም ብላችሁ በ800 ይሁን በ1000 ድራም ይሁን ከሌላ ጋር አታወዳድሩ። በቃ እናንተ የምትኖሩት የራሳችሁን እድል ነው። እኔ በ3000 ድራም ልሰራ እችላለሁ፣ እኔ በ2000 ድራም ልሰራ እችላለሁ። አንተ ደግሞ በ1000 ልሰራ ትችላለህ። ስለዚህ ኮንትራክተን ጨርሰ እኔ የገባሁት ነው 2000 ድራም እና 3000 ድራም ስራ ለመስራት መትጋት ነው እንጂ ያለብህ ያለህን የ1000ን ስራ ካንስል አድርገህ ሌላ ችግር ውስጥ መግባት የለብህ። አሁን የብዙ ኢትዮጵያውያን ችግር ምንድን ነው? ስራ ይጀምሩና ወይ በ1000 ወይ በ1200 ድራም ስራ ይጀምሩና ሌላ ጓደኛቸው ወይ በቲክቶክ ወይ በቴሌግራም ወይ በዋትስአፕ ያገኛሉ። አንተ ስንት ነው ደሞዝ? የኔ እኮ 2000 ነው፣ የኔማ 1000 ነው፣ ወደ ካንስል አድርገህ እወጣለሁ ብሎ ነው የሚያስቡት ማለት ነው። ወደ ካንስል ነው በቃ አብዛኛው ሰው አእምሮ ውስጥ የሚቀርጸው ካንስል የሚለው ቃል ነው ማለት ነው። ስለዚህ ያንን ከአእምሯችሁ ለመቀየር ከመጣችሁ ማለት ነው ለመቀየር ለመለወጥ ከመጣችሁ ወደዚህ ወደ ኢማራት ምንም እሰራለሁ ብላችሁ ወስኑ። በቃ ከመፈራረማችሁ በፊት የተሻለ ስራ መፈልግ። የተሻለ ስራ ካልተገኘ ግን የ1000 የሚሆን የምን የሚሆን 1000 እኮ ስራ ቢጀምር አንድ ሰው በኢትዮጵያ 45,000 ብር ነው። 1000 ድራም በኢትዮጵያ 45,000 ብር ገብቷል። 47 እየተመነዘረ ነው። 1000 በቂ ነው ወይ? በቃ ለጀመረ ሰው በቂ ነው። እኛም ስንመጣ የጀመርነው በ1000 ነው። ስለዚህ በ1000 ተዋውሎ ይግባ። ሲገባ ግን በዛ ያንን 1000ን ራሱ በህጋዊ መንገድ ይግባ። ተፈራርሞ ሌበር ኮንትራት አለ የሚፈራረምበት። ያንን ሌበር ኮንትራት መፈራረም አለ። ሳይፈራረም ከገባ እሱም ህጋዊ አይደለም፣ ሌላ ችግር ያመጣል ማለት ነው። የ1000ን ስራ ትክክለኛ ካምፓኒ ጋር ተፈራርሞ ከገባ ራሱ በቂ ነው ብዬ ነው የማምነው ማለት ነው። ለጀማሪ ሰው በቂ ነው ብዬ ነው የማምነው። ከዛ በኋላ ከሁለት ዓመት በኋላ አሻሽሎ ደግሞ ሀገሩን ከለመደ በኋላ ስራ እንዴት እንደሚፈለግ ከለመደ በኋላ እንደዚህ የተሻሉ ካምፓኒዎች እነማን ናቸው ብሎ ካወቀ በኋላ የተሻለ ደሞዝ የሚከፍሉትን ካምፓኒዎች ካወቀ በኋላ ከሁለት ዓመት በኋላ ደግሞ በራሱ ተንቀሳቅሶ የተሻለ ስራ መቀየር ይችላል ማለት ነው። ግን በ6 ወር መጥቶ ካንስል ያደርጋል ማለት ነው። ችግር ነው በጣም ይሄ ነው ዋና ችግሩ ማለት። ሌላው ቋንቋ ነው። ቋንቋ ቅድም እንደገለጽኩት የቋንቋ ችግር ኢትዮጵያውያን ላይ ብዙዎቻችን ላይ አለ። በጣም በረክ ሁላችንም ላይ ማለት ይቻላል። ሁላችንም ላይ እርግጥ ሁላችንም ስንመጣ ቋንቋ አንችልም። መሰረታዊ ነገር የሚባል ነገር ግን ለመግባቢያ ያክል የምንችል ሰዎች አለን። ያው ስንገባ ማለት ነው ስንጀምር። ያንን ሁሉ ደግሞ የማይችል ሰው አለ ማለት ነው። ያንን ሁሉ የማይችል ሰው አለ ደግሞ። ይሄ በእርግጥ የቋንቋ ችግር የሀገሪቷ ችግር ነው በአሁኑ ሰዓት። ምክንያቱም አንደኛ የሀገሪቷ የትምህርት ሁኔታ ከበፊት ያው እንግሊዝኛ ሰብጀክት ነው ስንማር የነበረው። እሱንም በመስኮት እየገባን የወጣን ነው። ያው በፊት የነበረውን ትምህርት የምናውቀው ጉዳይ ነው። አሁን ላይ ያለው ትንሽ ይሻላል ብዬ አስባለሁ። የግል ትምህርት ቤቶችም ስለተፈጠሩ በብዛት አሁን ላይ ይሻላል ብዬ አስባለሁ። በእኛ ጊዜ ግን እንደዛ አልነበረም። ከባድ ነው ቋንቋ ማለት ነው። ሌላው ጫና የፈጠረብን ደግሞ ለእኛ ኮሎናይዝድ አልሆንም እኛ ማለት ነው። ቀኝ አልተገዛንም። ቀኝ ያልተገዛንበት ጀግንነታችን የሚያኮራ ቢሆንም በአንዳንድ ነገሮች ጎርቶ ነው ያለፈው ማለት ነው። በተለይ ሌሎች አፍሪካውያን ሀገሮች ቋንቋ እንግሊዝኛ በቃ እንደ መደበኛ ቋንቋቸው ነው የሚያወሩት ማለት ነው። እኔ ጋር የሚሰሩት አሁን ብዙዎች አፍሪካ ናቸው። ኢትዮጵያ ላይ ብቻ ነው ያለሁት። ቋንቋ የምቸገረው እኔ ብቻ ነኝ እዚህ ካምፓኒ ውስጥ። ሌሎቹ በቃ ተውት፣ ፐርፌክት ናቸው ማለት ነው። ይሄ የሆነበት ምክንያት ምንድን ነው? ቋንቋ ላንጉዌጅ ስለተማሩ አይደለም።
ኮሎኒያይዝድ ስለሆኑ ነው። እነሱ ኮሎኒያይዝድ ስለሆኑ በእንግሊዝ፣ በጣሊያን፣ በፈረንሳይ፣ በጀርመን፣ በሌሎች ሀገሮች ኮሎኒያይዝድ ስለሆኑ ቋንቋ በደንብ አድርገው ለምደዋል እነሱ። ምክንያቱም ኮሎኒያይዝድ ያደረጋቸው ሀገር ያው በእንግሊዝኛ ስለሚያስተምር ሁሉ ነገር በእንግሊዝኛ ስለነበረ ቋንቋ እንዲችሉ አድርጓቸዋል ማለት ነው። ስለዚህ እኛ ኮሎናይዝድ አለመሆናችን ትልቅ ኩራት ነው። እንደዛ መሆኑ ግን ቋንቋችን ላይ ደግሞ ጫና ፈጥሮብናል ማለት ነው። ስለዚህ ማዳበር ትችላላችሁ። ቋንቋችሁን ዩቲዩብ ላይ ግቡ። ዩቲዩብ ላይ ገብታችሁ ብዙ ቋንቋ በነፃ የሚያስተምሩ ሰዎች አሉ። ቲክቶክ ላይም ብዙ ሰው ይለቃል ስለ ቋንቋ። በተለይ አሁን ሁሉም ሳልቀጠሉ ሁሉም እንግሊዝኛ አስተማሪ ሆኗል ማለት ነው። ሁሉም በቃ እንግሊዝኛ አስተማሪ ሆኗል። ትናንትና መጥቶ እዚህ ዱባይ ላይ አንድ ዓመት ከተቀመጠ በኋላ ኔክስት ዓመት በቲክቶክ ቋንቋ ሲያስተምር እናያለን ማለት ነው። ይሄ ትልቅ ለውጥ ነው። ይሄ በእውነት ትልቅ ለውጥ ነው። ቀላል ነገር አይደለም። ይሄ ትልቅ ለውጥ ነው። ስለዚህ ቋንቋችሁን አሻሽሉ። እናንተም እዛ እነሱ የሚለቁትን ቪዲዮ እያያችሁ በተለይ ዩቲዩብ ላይ ቋንቋችሁን ማስተካከል አለባችሁ ማለት ነው። እና ለዛሬ የመጀመሪያ ቪዲዮ ስለሆነ ነው። ይሄ የመጀመሪያ ቪዲዮ ስለሆነ በዚህ መልኩ አብቅቻለሁኝ። ሰብስክራይብ ላይክ ምናምን ማድረጋችሁ እንዳትረሱ። ሼር ምናምን ማድረግ ይቻል ከሆነ አድርጉ። ለቤቱ አዲስ ሆናችሁ ማለት ነው። ሁሉም ሰው አዲስ ነው በነገራችን ላይ። ይሄን እንዳትረሱ። መልካም ጊዜ። በሚቀጥሉት ጊዜዎች ደግሞ ኢንተርቪው ላይ የሚጠየቁ ጥያቄዎች ምን እንደሆኑ እና እናንተ መመለስ አለባችሁን ነገር ምን እንደምትመልሱ በእያንዳንዱ የስራ ዘርፍ ላይ አቀርብላችኋለሁ ማለት ነው። ቪዲዮ እየቀረጽኩኝ ነው። ኢንተርቪው ላይ ሄዳችሁ ምንድን ነው የምትጠየቁት፣ ምንድን ነው የምትመልሱት እናንተ የሚለውን ጥያቄ አመጥላችኋለሁ። ለዛሬ በዚህ ጨርሻለሁ። ሰብስክራይብ እንዳትረሱ። መልካም ጊዜ ነው።